ይሄን ካልኩኝ እንግዲያው በምንድነው የምንመለሰው የሚለውን ትንሽ ነገር ላንሳ። በምንድነው ከተፈናቀልንበት ቦታ ወደ ስፍራችን የምንመለሰው? እሱን ላወራ እፈልጋለሁ። እንደምታውቁት የሰው ልጅ በመፈናቀል የታወቀ ነው። ከዘፍጥረት ምዕራፍ 3 ጀምሮ ታውቁታላችሁ። እግዚአብሔር ሰውን በገነት አስቀመጠው፣ በክብር አስቀመጠው፣ በማዕረግ አስቀመጠው፣ በንጽህና አስቀመጠው፣ በፍቅር አስቀመጠው። እግዚአብሔር በትልቅ ቦታ በርካታ ቦታ አስቀመጠው። ሰው በኃጢአት ምክንያት ተፈናቀለ፣ ከገነት ወጣ። እግዚአብሔር አላስወጣውም፣ ኃጢአቱ አስወጣው። እግዚአብሔር ግን ፈለገው። ወዴት ነህ አለው። እግዚአብሔር የተመሰገነ ይሁን። የወንጌል ታሪክ ይሄ ነው። እኛ በምንድን ነው የተፈናቀልነው? እንዴትስ ነው የምንመለሰው? ነህምያ 13ን ላነብላችሁ እፈልጋለሁ። ወደ ነህምያ ሄጄ ነህምያ 13ን በአጭሩ እንድናየው እፈልጋለሁኝ። እዚያ ላይ የተፈናቀለ ሕዝብ ታሪክ ነው። ለማደስ የተነሳው ነህምያ ሕዝቡ ደጋግሞ ከመስመር እየወጣበት እግዚአብሔር እያሳሰበው እየተመለሰ እግዚአብሔር እንዲመልሳቸው ያሳሰበውን እያረገ ሕዝቡን ወደ አምላካቸው የመለሰ ሰው ነው ነህምያ። ምዕራፍ 13 ላይ እንደዚህ ይላል። 3 ቦታዎች ላነብላችሁ እፈልጋለሁኝ። አንዱ እንደዚህ የሚል ነው። ቁጥር ምዕራፍ 13 ላይ ቁጥር 23 ጀምሮ አነብላችኋለሁ። ደግሞም በዚያ ወራት የአዛጦንና የአሞንን የሞዓብንም ሴቶች ያገቡትን አይሁድ አየሁ። ከልጆቻቸውም እኩሌቶቹ በአዛጦን ቋንቋ ይናገሩ ነበር፣ በአይሁድም ቋንቋ መናገር አያውቁም ነበር። ከምርኮ የተመለሰ ሕዝብ ነው እና ተደበላልቋል፣ ተጋብተዋል። ከሞዓባውያን ጋር፣ ከአሞናውያን ጋር፣ ከፍልስጤማውያን ጋር ተጋብተዋል። ልጆቻቸው ቋንቋቸውን አያውቁም። አዲሱ ትውልድ ይቀባጥራል። ምንድን ነው የሚቀባጥረው? በአዛጦን ቋንቋ ይናገራል። የአይሁድን ቋንቋ አያውቅም። ማንነቱን ረስቷል፣ ተበላሽቷል። እና ይህንን አየሁ። ከነርሱም ጋር ተከራከሩ፣ ረገምኳቸው። ከነርሱም አያሌዎቹን መታሁ፣ ጠጉራቸውንም ነጨው። እንዲህም ብዬ በእግዚአብሔር አማልኋቸው፣ ሴቶች ልጆቻችሁን ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለእናንተና ለልጆቻችሁ አትውሰዱ። የእስራኤል ንጉሥ ሰሎሞን ይላል ምሳሌ ሲሰጥ፣ በዚህ ነገር ኃጢአት አድርጎ የለምን? በብዙ አሕዛብ መካከል እንደሱ ያለ ንጉሥ አልነበረም። በአምላኩም ዘንድ የተወደደ ነበር። እግዚአብሔርም በእስራኤል ሁሉ ላይ አንግሶት ነበር። እርሱንም እንኳ እንግዶች ሴቶች አሳቱት። በውኑ ይህን ሁሉ ታላቅ ክፋት እንሰራ፣ እንግዶችንም ሴቶች በማግባት አምላካችን እንበድል ዘንድ እናንተን እንስማ? ጸረ ድብልቅነት ተግሳጽ ነው ይሄ ተግሳጽ። ነህምያ በጣም ቆጭቶታል። የአምላክ ሕዝብ እንዴት ይበላሻል? ቅዱስ ሕዝብ፣ ለርስቴ የተለየ ወገን የተባለ ከሌላ ጋር ተጋብቶ እንዴት ህልውናውን ያጣል? እንዴት እንደዚህ አጸያፊ ስራ ይሰራል? ሰለሞን እንኳን ያ ጥበበኛ፣ ያ በእግዚአብሔር የተወደደ ሰው እንኳን በዚህ ነገር ተሳሳተ። እንግዶች ሴቶች ምንም አደል ብሎ አስገባ። በኋላ የእሱን ልብ ወደ አማልክቶቻቸው አዞሩ። በጣም የሚያሳዝን ነው። የሰሎሞንን ታሪክ ብታነቡ በጣም ነው የሚያሳዝን በእውነት። ምክንያቱም አምላኩን የአባቱን አምላክ ዳዊትን ትቶ የዳዊትን አምላክ እግዚአብሔርን ትቶ ምን ማድረግ ጀምሯል? ለሞሎክ ለሚባል አምላክ፣ ካሞሽ ለሚባል አምላክ መስገድ ጀመረ። በሚስቶቹ ምክንያት እሱን እንኳን አሳቱት፣ እሱን እንኳን ደባለቁት፣ እሱን እንኳን ቀየጡት። እናንተ ሰዎች መዓት ልታመጡብን ነው ብሎ ተቆጣ። ረገምኳቸው፣ ነጨው ጸጉራቸውን፣ መታዋቸው ብሎ ተከራከርኋቸው ይላል። እንዴት አይነት እሳታዊ ቁጭት ነው!
እና ወዳጆቼ የምንመለሰው አንዱ ከድብልቅነት ነው። ከድብልቅነት የጌታንም የዓለምንም ካደባለቅንበት፣ እርኩሱንም ከቅዱሱ ጋር ካደባለቅንበት ነው የምንመለሰው። ለኤርምያስ ነው እግዚአብሔር እንደዚህ የተናገረው ነው? ለኢሳይያስ ነው? የከበረውን ከተዋረደው ብትለይ እንደ አፌ ትሆናለህ። የኔ አፍ ለመሆን ከፈለክ፣ የኔ ወኪል መሆን ከፈለክ እያደባለቅክ አትሂድ። ታሳስታለህ። ስንት ቋንቋ ነው የምትናገረው? አፌ ለመሆን ከፈለክ የከበረውን ከተዋረደው፣ እርኩሱን ከንጹሑ ለይ። ወንድሞቼና እህቶቼ የመለየት ዘመን ነው አሁን። በእውነት ነው የምነግራችሁ። ድብልቅነትን ተሸክመን እንዳንኖር በጣም ያስፈልጋል። መዓት ስለሚያመጣ መደባለቅ። የማን ናቸው እነዚህ? እንጃ የእግዚአብሔር ሳይሆኑ አይቀሩም። ምክንያቱም ስሙን ሲጠሩ ሰማለሁ፣ ደጋግሞ ሲዘምሩ ሰማለሁ። ማለት በቃ አለ አይደለ? በጣም መንፈሳዊ ይመስላሉ። የእሱ ሳይሆን ግን ደግሞ አይመስሉም። ሌላ ነው መልካቸው። የሚሰሩት ስራ፣ የሚሰሩት ግፍ፣ የሚናገሩት ከንቱ ወሬ እንዴ! የእሱ ደግሞ አይመስሉም። ምንድን ናቸው? ድብልቅ ናቸው። አንዱ የምንመለስበት አቅጣጫ ነው በጌታ ቃል እንደተነገረ። ሁለተኛው ልንገራችሁ። ሁለተኛው ለጠላት ስፍራ መስጠት ነው። እግዚአብሔር በባህሪው ግማሽ የማይቀበል አምላክ፣ ግማሽ አይቀበልም። ሲሶ አይቀበልም። እርቦ አይቀበልም። እግዚአብሔር እንደሱ አይነት አምላክ ሙሉ ይፈልጋል። የእግዚአብሔር ባህሪ ነው። ሰውነታችሁን ቅዱስ ሕያው እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ ይላል ጳውሎስ። ቅዱስ አድርጋችሁ የሚለው ቃል ለይታችሁት፣ ሳታደባልቁ፣ ሻሞ ሳትሉ፣ ለእንትናም እዳለብኝ ያንተን ደግሞ ድርሻ ሰጣለሁ ጌታ ሆይ ያንተንም ትንሽ አላደል ሰጣለሁ ጠብቀኝ ብሎ ግማሽ ቦታ ለሱ ግማሽ ቦታ ለሌላ የመስጠትን ባህሪ ይቃወማል። ይሄው እንዲህ ይላል ነህምያ ምዕራፍ 13 ቁጥር 4 ላይ በአምላካችን ቤት ጓዳዎች ላይ ተሾሞ የነበረው ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ለሌዋውያን፣ ለመዘምራን፣ ለበረኞቹ እንደ ሕጉ የተሰጣቸውን የእህሉን ቁርባንና ዕጣኑን፣ ዕቃዎቹንም፣ የወይኑን የዘይቱን አስራት ለካህናቱ የሆነውን የማንሳት ቁርባን አስቀድሞ ያስቀመጡበትን ታላቁን ጓዳ አዘጋጅቶለት ነበር። ወደ ሱሳ ሄዶ ሲመለስ ነህምያ የእግዚአብሔር ቤት እንግዳ ገብቶበታል። ማን ነው እሱ? የማቃ ነው ብሎ ሲጠይቅ የጦቢያ ነው። እንዴ በእግዚአብሔር ቤት? አዎ። እንዴት ገባ? እኔ ምን አውቃለሁ? ካህኑ ኤልያሴብ ግባ ብሎት ነው ጓዳ አዘጋጅቶለት። እንዴ ዕቃ አልነበረበትም ወይ? እዚህ ንዋየ ቅድሳት አልነበሩም ወይ? ነበሩ። አስወጥቶ እሱን አስገባ። በጣም አዘነ ልቡ። እንደዚህ ይላል ሲናገር፣ ይሄን ሰማው፣ ይሄን ክፉ ነገር አስተዋልኩ። ቁጥር 8 ላይ እጅግም አስከፋኝ ይላል። እጅግም አስከፋኝ። ትከፋላችሁ ወይ እናንተ? እሱን ልጠይቃችሁ እፈልጋለሁ። በውስጣችሁ መከፋት፣ ማዘን፣ መቆጨት ልባችሁ ውስጥ አለ ወይ? የእግዚአብሔር ቤት ጓዳዎች ሲበላሹ፣ የእናንተ ሕይወት ጓዳዎች ሲቆሽሹ፣ ሌላ ነገር ሲገዛችሁ ይከፋችኋል ወይ? ትቆጫላችሁ ወይ? እጅግ አስከፋኝ። የጦቢያን ዕቃዎች አውጥቼ ዘረገፍኳቸው፣ ከጓዳ ውስጥ አውጥቼ ጣልኳቸው ወደ ውጪ። ይሄንን አጽዱ አልኩኝ እና መልሼ የእግዚአብሔርን ዕቃዎች፣ የካህናቱን ምግቦች፣ የሌዋውያኑን የመዘምራኑን ቁርባን አስገባሁበት መልሼ። የተንገበገበ ሰው ነው ለእግዚአብሔር ቤት። ይህ ብቻ አይምሰላችሁ። እንዲያውም ምን ያደረግኩ ይላል ከቁጥር 10 ጀምሮ ላንብብላችሁ። ለሌዋውያንም እድል ፈንታቸው እንዳልተሰጠ የሚያገለግሉትም ሌዋውያንና መዘምራን እያንዳንዱ ወደ እርሻው እንደሄደ ተመለከትኩ። እኔም የእግዚአብሔር ቤት ስለምን ተተወ ብዬ ከአለቆቹ ጋር ተከራከርኩ። ሰበሰብኳቸውም፣ በየስፍራቸውም አቆምኳቸው። ይሁዳም ሁሉ የእህሉንና የወይኑን የዘይቱንም አስራት ወደ ዕቃ ቤቶች አመጡ። በዕቃ ቤቶቹም ላይ ካህኑን ሰሌምያን
ጸሐፊውንም ሳዶቅን ከሌዋውያንም ፈዳያን ሾምኩ። ከእነርሱም ጋር የመታንያ ልጅ የዘኩር ልጅ ሐናን ነበረ። እነርሱም የታመኑ ሆነው ተገኙ። ስራቸውም ለወንድሞቻቸው ማከፋፈል ነበረ። አምላኬ ሆይ ስለዚህ አስበኝ፣ ለአምላኬም ቤት ያደረግኩትን ወረታዬን አታጥፋ ይላል። ያስደንቅ። የታሉ ካህናቱ እንዴ? ሌዋውያኑስ ብሎ ይጠይቃል። የሉም። የት ሄዱ? ወደ እርሻቸው። ለምን? ምን ይብሉ ታዲያ? ምን ይብሉ? ልጆቻቸው ምን ያብሉ? ማንም አይሰጥም መባውን፣ ማንም አይሰጥም አስራቱን። ተትቷል የእግዚአብሔር ቤት። ስለዚህ ነፍሳቸውን ለማትረፍ ይሮጣሉ በየጎዳናው። ምን ይደረግ? አዘነ ነህምያ። መልሶ የእግዚአብሔርን ቤት ማስተካከል ጀመረ። የሚያስፈልገው ነገር እንዲገባ አዘዘ። እግዚአብሔርም ረዳው፣ አስገባ፣ አስተካከለ። ትክክለኛ ሰዎችን ሾመ፣ በቦታው እርምጃ ወሰደ፣ አስተካከለ። ለእግዚአብሔር ቤት ቁጭት፣ ለአገልግሎቱ ቁጭት ነበረው። ትቆጫላችሁ ወይ እናንተ እያልኩኝ ነው የምጠይቀው። መመለስ ካለብን ወደዚህ ነው መመለስ ያለብን። ሌላም ነገር አለ እዚያ ውስጥ ነህምያ ህዝቡን የመለሰበት። ሰዓት ስለሌለ ብዙ ላነባው አልችልም። እናንተ አንብቡት። ምዕራፍ 13 ላይ የሰንበትን ቀን ጥሰው የፈለጉትን ያደርጉ ነበረ። ይነግዱ፣ አይበቃቸውም ነበረ። ገንዘብ አይበቃቸውም፣ ስግብግቦች ነበሩ እና ሁል ቀን መስራት አለብን ይላሉ፣ ያካብታሉ በተቻለ መጠን። ሰንበት ከቻልን እናከብራለን፣ ካልቻልን ግድ የለም። እንዴ ሰንበትን ለምን ሰራ እግዚአብሔር? ከሱ ጋር እንድንገናኝ ነው። እሱን እንድናስብ። ሰው ብቻውን ሊኖር እንደማይችል፣ አምላክ እንደሚያሻው፣ ከእግዚአብሔር ጋር ንግግር እንደሚያስፈልገው ለማሳየት የሰንበትን አስተሳሰብ አመጣ። ለእኛ ለክርስቲያኖች ነፍሳችን የምታርፍበት የጸሎት ጓዳ ነው ሰንበታችን። የጸሎት ጓዳ ነው። ቅዱስ ቃሉን የማጥኛ ጓዳ ነው። ተንበርክከን ከአምላክ ጋር የምንነጋገርበት ሰዓት እሱ ሰንበታችን ነው። ይህን ሰንበት እንጥሳለን ስንል የፈለገውን ይሁን ስንል ምን ማለታችን ነው? በብቻችን መኖር እንችላለን፣ ያለ እግዚአብሔር እርዳታ መኖር እንችላለን፣ በትግላችን እንኖራለን ማለታችን ነው። ምን ይላል አንድ ሰው ሲናገር? አለመጸለይ ተግባራዊ ከሃዲነት ነው ይላል እሱ። እኛ ከሃዲ እግዚአብሔር የለሽ ባዮች ብለን ሰዎችን እንሰድባለን። ሳንጸልይ ስንቀር እኛ ከሃዲዎች መሆናችን ነው። መኖር እችላለሁ ማለቴ እችላለሁ፣ ባልጸልይም ምንም ማለቴ ይሄ ቅዱስ ቃሉን ባላነበውም አለ አይደለ መኖር ይችላል። እስከዚህ አልሞትም እንዴ? አልሞትም። ማንም እንደሚኖር እኖራለሁ። የእግዚአብሔር ሕዝብ ማንም እንደሚኖር አይኖርም። የእግዚአብሔር ሕዝብ ከእግዚአብሔር ጋር ባለው ግንኙነት ብቻ ነው የሚኖረው። ጌታችን ኢየሱስ ክርስቶስ እኔ እውነተኛ የወይን ግንድ ነኝ፣ በእኔ ባትኖሩ አትችሉም። በእኔ የሚኖር እርሱ ብዙ ፍሬ ያፈራል። ሕይወት የሚገኘው ከእሱ ብቻ ነው። ሰንበታችን ይሄንን መስመር መጠበቅ ማለት ነው። ከጌታ ጋር ሕይወት የምናገኝበትን መስመር መጠበቅ ነው። ነህምያ ተቆጨ በዚህ። ወዳጆች ሆይ የመመለስ ጥሪ ነው። ስንመለስ ደግሞ የሚመለስ አምላክ አለ። ፊቱን ወደ እኛ የሚያዞር አምላክ አለ። እግዚአብሔር የተባረከ ይሁን። ሚልኪያስ ላይ ምን ይላል? እናንተ የያዕቆብ ልጆች ሆይ የጠፋችሁ አይደላችሁም፣ ምክንያቱም እኔ አልለወጥም ይላል። እናንተ ብትለዋወጡም እኔ አልለወጥም። ስለዚህ ሁልጊዜም ኮንስታንት የሆነ ቋሚ የሆነ የማይለወጥ ስላለ ሮጣችሁ ወደ እሱ ብቻ መምጣት ነው። የሚያድሳችሁ ስላለ፣ የሚያቃናችሁ ስላለ ተስፋ አለ። እግዚአብሔር የተባረከ ይሁን። ተስፋችን የእሱ አለመለወጥ ነው። ወደ እሱ ነው የምንገሰግሰው። ሀገሩን ሁሉ ይዘን ወደ እሱ ነው የምንገሰግሰው። በሌላ ከንቱ ወሬ ቀኝና ግራም ማለት የለብንም። ወደ እሱ ብቻ መምጣት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተባረከ ይሁን። የእውነትን ቃል ይዘን አሁን በብዙ ቦታ ይሸቀጣል ይሄ ቃል እንደምታውቁት። የማይሆን የሰው አስተሳሰብ በላዩ ላይ እንደ አቧራ ይቦንበታል። ውሃ በውስጡ ይቸለሳል። እኔ የኖርኩት ያደግኩት ወደ ጉለሌ አካባቢ ነው። ጉለሌ አካባቢ በእኔ ጊዜ እኔ ትንሽ ልጅ ሆኜ
ወተት ይሸጥ ነበረ መንገድ ላይ። ባለ ወተት ሰዎች ይይዙና በታኒካ ተሸክመው ይዞሩ ነበር በየመንደሩ። ወተት 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 ይላሉ። በዚያ ጊዜ አንዳንዶቻችሁ ብዙዎቻችሁ አልተወለዳችሁም ያኔ እንደሱ ይሉ ነበር። እና ቤት ልጆች ያሏቸው እናቶች ባለወተት ና ይላሉ። እዚያ ኩባያቸውን፣ ጣሳቸውን፣ ብርጭቋቸውን፣ ጠርሙሳቸውን ይዘው ቁጭ ይላሉ። ቅዳ እዚህ ላይ የዚህን ያህል ሽልንግ የዚህን ያህል ብር ይነጋገራሉ። እና እነዚህ ወተት ሻጮች ይታሙ ነበረ። ትዝ እንደሚለኝ ለምንድን ነው የሚታሙት? የሚመጡት ከገጠር ነው ወተቱን ይዘው የሚመጡት። ሲመጡ ገፈርሳ በሚባለው ወንዝ በኩል ነው የሚመጡት። እና ፀሐይ አድክሟቸው አረፍ ይላሉ ወንዙ ዳር። ታኒካቸውን ይከፍቱና ውሃውን ይጨምሩበታል በወተቱ ላይ። ወተት ደግሞ ክፋቱ ንጣቱ ምንም ውሃ ብትጨምሩበት ነጭ ነው። ነጭ እንዴ ወተት ነው አታይም እንዴ ይባላል። እውነትም ስናየው ወተት ነው፣ ነጭ ነው። ግን ስንት ነገር እንደገባበት ውስጡ። አንዳንድ ሰዎች እንደሱ ይሸቅጣሉ። የእግዚአብሔርን ስም ያነሳሉ፣ መጽሐፍ ቅዱስ ያነባሉ። ውስጡ ግን ውሃ ነው የገባው። ለማትረፍ ህዝብ ለመሰብሰብ እማይሆን ቃል ይከታሉ። እማይሆን ቃል። አንዳንድ ጊዜ እግዚአብሔር በእጃቸው ያለ ይመስላል። አንዳንዶቹ ኪሳቸው ውስጥ ያለ ይመስላል። እያወጡ የሚበትኑት ይመስላል። እግዚአብሔር ለአንዱ ፈውስ፣ ለአንዱ ሀብት፣ ለአንዱ ብልጽግና፣ ለአንዱ ልጅ፣ ለአንዱ ትዳር፣ ለአንዱ ስራ። በቃ ማደል ነው። እግዚአብሔር እንደዚህ ሊታለል አይችልም። እግዚአብሔር በሰው እጅ ያለ ዕቃ አይደለም። እግዚአብሔር ልዑል አምላክ ነው። የፈቀደውን የሚያደርግ አምላክ ነው። ሰው ተጠንቅቆ ነው መኖር ያለበት። እግዚአብሔርን እያከበረ አንተ የምትወደውን ታደርጋለህ ብሎ ነው የሚኖር እንጂ እንደ አላዲን ቀለበት የሚባል ተረት አለ። ቀለበቱን ሲያሽ የፈለገው ነገር የሚመጣለት የአረብ ተረት አለ። አሁን ወርቅ የጫኑ 13 ግመሎች እፈልጋለሁ ብሎ ቀለበቱን ሲያሽ እየተተለተሉ ግመሎቹ ይመጣሉ እፊቱ። አልፈልጋችሁም ሲል ደግሞ ያሻል፣ ይሄዳሉ። እኛ እግዚአብሔርን እንደ አላዲን ቀለበት እያሸነው የፈለግነውን የምናገኝበት የአስማት ዕቃ ነው ወይ እግዚአብሔር? አንዳንዶች እንደሱ አድርገውታል። መጽሐፉ አይልም። ስለዚህ ብዙ ሰዎች ከእግዚአብሔር ጋር ተኳርፈዋል። አሁን እንዴ ጌታ እንደዚህ ብሎኛል ነበር እንዴ? እንዲህ ያደርግልሻለሁ ብሎኛል እንዴ? እግዚአብሔር ይዋሻል እንዴ? ምንድነው ነገሩ? ያኮርፋሉ፣ ይጣላሉ። አንዳንዶቹ ኮብለው ይሄዳሉ። ከእግዚአብሔር ጋር ህዝብ ያጣላሉ። አንዳንድ ሰዎች የእውነትን ቃል በመናገር ፈንታ የራሳቸውን ሐሳብ ስለሚነዙ፣ ስለዚህ ምክንያት እንግዲያው ከዚህ አይነት ከንቱ ነገር የእግዚአብሔር ህዝብ እንዲተርፍ ወደሱ መመለስ ነው ያለብን። ጌታ ሆይ እኔ ምንም አልሰማም፣ አንተን ግን ልሰማ ፈልጋለሁ። አንተ ስለማትለወጥ ይኸው ፊት ቀርቤያለሁ። ቆሻሻዬን እባክህ ከላይ ላይ ግፈፈው፣ እውነት በውስጤ ይስረጽ እባክህ። እግዚአብሔር ይሄን ያደርጋል። እግዚአብሔር ይመስገን፣ ቸርነቱን ይገልጣል።